ቅዱሳችን ውስጥ ሶስት አይነት ሰዎች አሉ። አንደኛ ፍጥረታዊ ሰዎች ናቸው። ፍጥረታዊ ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው የእግዚአብሔር ልጅ ነው ብሎ ያላመኑ ሰዎች ናቸው። እነዚህ ሰዎች በሰማይ በእግዚአብሔር ዘንድ ስፍራ ወይንም መቀመጫ አይኖራቸውም። ምክንያቱም ምንም ማድረግ አይችልም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በስሙ ለሚያምኑት ለነርሱ ግን የእግዚአብሔር ልጆች እንዲሆኑ የልጅነትን ስልጣን ሰጣቸው ይላል። ሁለተኛ ደግሞ መንፈሳዊ ሰው አለ። መንፈሳዊ ሰው ማለት በክርስቶስ ኢየሱስ ድኖ ከመንፈስ ቅዱስ ዳግም ተወልዶ በዋና በጥምቀት ተወልዶ በእግዚአብሔር መንፈስ የሚመራ ማለት ነው። የእግዚአብሔር መንፈስ ሕይወቱን የተቆጣጠረው በክርስቶስ ኢየሱስ በኩል በክርስቶስ ኢየሱስ አማካኝነት የእግዚአብሔር መንፈስ ልቡን ውስጡን ገብቶ ተቆጣጥሮ የእግዚአብሔር ቤተ መቅደስ ውስጡን ያደረገው ሰው ማለት ነው። መንፈሳዊ ሰው አለ። አንደኛ ፍጥረታዊ ሰው ብያለሁ። ሁለተኛ ደግሞ መንፈሳዊ ሰው አለ። ፍጥረታዊ ሰው በጣም ተንኮለኛ ነው። ክርስቶስ ኢየሱስን ካጅ ነው፣ የማያውቅ ነው፣ ይክዳል፣ እምብላል፣ አይቀበልም፣ አያምነውም። በክርስቶስ ኢየሱስ ላይ እንግዲህ ሌላ ትምህርትን ይፈላሰፋል ፍጥረታዊ ሰው። መንፈሳዊ ሰው ደግሞ ሁሉንም ነገር ይመረምራል እንጂ እርሱ በማንም አይመረመርም ይላል። መንፈሳዊ ሰው በጣም የእግዚአብሔር ኃይል በውስጡ ያለበት ሰው ነው። ሶስተኛ ደግሞ ስጋዊ ሰው አለ። ስጋዊ ሰው ማለት በክርስቶስ ኢየሱስ አምኖ ድኗል፣ በመንፈስ ዳግም ተወልዷል። ነገር ግን በየቀኑ ዴይ ቱ ዴይ ከኃጢአት ጋር የሚዛመድ ወይንም ኃጢአትን በሕይወቱ ላይ የሚለማመድ ኃጢአትን የሚያደርግ ኃጢአት በሰራ ሰዓት ንስሐ ማይገባ ንስሐ ቢገባም ተመልሶ በዛ ጭቃ ላይ የሚወድቅ እግዚአብሔርን በየሰዓቱ በየቀኑ የሚያሳዝን ሰው በስጋው የሚመራ ሰው ማለት ነው። በሕይወታችን ላይ ወንድሞቼ በስጋ ብንመራ ምንም ትርፍ አናገኝም። በመንፈስ ብንመራ ግን ብዙ ትርፍ እናገኛለን። በመጽሐፍ ቅዱሳችን ውስጥ በመንፈስ የተመሩ ሰዎች ናቸው ውጤታማ የሆኑት። በመጽሐፍ ቅዱሳችን ውስጥ በመንፈስ ከእግዚአብሔር ድምፅ የሰሙ ሰዎች ናቸው ውጤታማ የሆኑት። እናንተ ከእግዚአብሔር መንፈስ ድምፅ ከሰማችሁ፣ በእግዚአብሔር መንፈስ ከተመራችሁ፣ ሕይወታችሁን፣ ዘመናችሁን፣ እድሜያችሁን በሙሉ ለእግዚአብሔር መንፈስ ከሰጣችሁ፣ በስጋ የማትመሩ ከሆነ እመኑ፣ እግዚአብሔር በሕይወታችሁ ላይ አዳዲስ ነገሮችን ያደርጋል።